ሰሜን እዝ አዛዦችና አባላት ለፌደራል መንግስት በመቃወም ከትግራይ ህዝብና መንግስት ጎን መሰለፋቸው በማስመልከት የተሰጠ መግለጫ የፌደራልን ስልጣን በህገወጥ መንገድ የተቆጣጠረው አህዳዊ ግላዊ አምባገነናዊ ኃይል የትግራይን ህዝብ ለማንበርከክ ከውጭ ኃይሎች ጋር በመሻረክ የሀገርን ሉዓላዊነት አሳልፎ በመስጠት ክደትና በደል እየፈጸመ ነው። የትግራይ ህዝብ ህገ መንግስቱን አክብሮ ራሱን በራሱ የመወሰን መብት ኮቪድ-19 በመከላከል ታሪካዊ ምርጫ በመካሄዱ ተከታታይ ግፎችን እየፈጸሙበት ይገኛሉ። በቅርብ ጊዜ ወዲህ ደግሞ ህገወጡ አህዳዊ ግለሰባዊ አምባገነናዊ ቡድን የትግራይ ህዝብ በወታደራዊ ኃይል ለማንበርከክ በመላው ኢትዮጵያ የሚገኘው የመከላከያ ሰራዊት በተጠንቀቅ ለማዘጋጀትና ለማጓጓዝ ትግራይ ለመውረር ተሰማርቷል። የትግራይ መንግስትና ድርጅት እንዲሁም ህዝብ የፖለቲካ ልዩነት በሰላም በህግና በስርዓት እንዲሁም በውይይት ሊፈታ ይገባል በማለት በተደጋጋሚ ጥሪ ሲያቀርቡ የተሰጠው ምላሽ ግን እንደ ህዝብ ቅጣት ነው። ይህ ህገወጥ ግላዊ አምባገነናዊ ኃይል ወደ ከፋ ጦርነትና ጥፋት ከመግባቱ በፊት የትግራይ መንግስት ከሰሜን እዝ አዛዦችና አባላት በመተባበር ለፌደራል መንግስት በመቃወም አብረው መታገል ጀምረዋል። በዚህ መሰረት ከዛሬ ጀምሮ የሚከተለውን ተግባራዊ እንዲሆን ተወስኗል። 1. በትግራይ ውስጥና ወደ ትግራይ የሚደረግ የሀገር መከላከያ ሰራዊት እንቅስቃሴ የተከለከለ ነው። 2. ወደ ትግራይ የሚደረግ ማናቸውም አየር በረራም የተከለከለ ነው። የውሳኔ በመጣስ በአየር በህዝብና ንብረት ጉዳት ለማድረስ የሚደረግ ሙከራ ተመጣጣኝ እርምጃም ይወሰዳል። 3. ሌሎች የሰራዊቱ አባላትና አዛዦች ልክ እንደ ሰሜን እዝ ለግላዊ አምባገነናዊ አህዳዊ ስርዓት በመኮነን ከህዝባቸው ጎን እንዲሰለፉ የሀገራቸውን ሉዓላዊነት እንድትታደጉ ታሪካዊ ኃላፊነታቸውን እንድትወጡ ጥሪ እናቀርባለን። 4. የሰራዊቱ አባላትና አዛዦች ከየትኛውም ቦታ ይምጡ የትግራይን ህዝብ ልጆች ስለሆኑ ፖለቲካዊ መፍትሄ እስኪሰጥ ድረስ ተገቢ ሆነ እንክብካቤ የሚደረግላቸው መሆኑን ማሳወቅ እንፈልጋለን። 5. በትግራይ ውስጥ ማናቸውም አይነት የትራንስፖርት አገልግሎትም አይኖርም። የትግራይ ህዝብ በህልውና ላይ ያንዣበበው ተጨባጭ አደጋ ለመመከትና ለማምከን ለሚያጋጥሙ ፈተናዎች በጽናት በማለፍ የተጀመረውን ትግል የተሞላ እልባት እስከሚያገኝ እንደወትሮ ሁሉ ደማቅ ታሪክ ለመስራት በከፍተኛ ዝግጁነት ትግልህን ቀጥል። ክብርና ሞገስ ለሰማዕታት። የትግራይ ብሔራዊ ክልላዊ መንግስት ጥቅምት 2013 መቀለ